መሰዊያና መስዋዕት ብለን ስናስብ የሰማይ ስርዓት እንጂ የሰው ስርዓት አይደለም። as a matter of fact ካያችሁት ምድር ላይ የሚሰዋው መስዋዕት እግዚአብሔርን ሊያስደስተው ስላልቻለ ነው አንድያ ልጁን የሰጠውና የሰማይን ስርዓት የምድር ስርዓት ሊተካው አይችልም፣ በፍጹም አይችልም፣ አይበቃም። ለዚህ ነው እንደውም ምን ትሰዋልኛለህ? በሺ ተራሮት ያሉት እንስሳቶች እኮ የኔ ናቸው። የኔ መስዋዕት እንደውም የተሰበረ ልብ ነው ይላል ዳዊት መዝሙረ ዳዊት ላይ ሲናገርና የተሰበረውን ሰው በልቡ ትሁት የሆነውን ሰው ወደዛ እመለከታለሁ ይላል። የሚገርም ነገር ነውና የሰዎች ስርዓት። ስለዚህ ይላል የሰው ልጅ ሆይ ስለትህን ሰዋ፣ ምስጋናህን ሰዋ፣ ስለትህንም አቅርብ ይላል መዝሙር 50 ላይ ሄዳችሁ ማየት ትችላላችሁና እግዚአብሔር ምን ያክል በነበሩት የመሰዋዕት ስርዓቶች እንዳልተደሰተ በኋላ ግን ክርስቶስን መስዋዕት ሲያደርገው ክርስቶስ በብዙ ሮሎች ሁሉ በሁሉ ስለሆነ ክርስቶስ ካህን ሆኖ ክርስቶስ ራሱ መስዋዕት ሆኖ ራሱን ደግሞ ደሙን አቀረበ ነው የሚለው። የራሱን ደም ራሱ ካህን ሆኖ አቅርቦ ምክንያቱም ይሄን ሁሉ ስርዓት ሊፈጽም የሚችል ፐርፌክት የሆነ ሰው ስለሌለ ሌዋውያኑ ይሄን መፈጸም ስለማይችሉ በመካከል ደግሞ የዘላለም ካህን መሆን ስለማይችሉ ሞት ስለሚገድባቸው እሱ የዘላለም ካህን ሆኖ ለአብርሃም በመልከጼዴቅ ውስጥ ተገልጦ መልከጼዴቅ ሆኖ ታየ። አብርሃም ጊዜ ቀኔን አየ ያለው ያን ጊዜ ነው፣ አይቷል። በትክክል ስጋና ደም የሚሰጥ ሰው ወይንና ዳቦ የሚሰጥ ሰው ካህን እንደሆነ ምልክት ነው እና አየ ይላል። ደስም አለው፣ ቀኔን አይቷል እያለ ይናገራል አዲስ ኪዳን ላይና ምንድነው ልል የፈለኩት ይሄ መስዋዕት ብሉይ ኪዳን ለአንድ አፍታ ለሾርት ተርም የመጣ ፕሮጀክት እንጂ ቋሚ አልነበረም። ብሉይ ኪዳን ለምን በሰው ስርዓት የሰማይ ስርዓት በሰው በምድር ሊፈጸም አይችልም። ግን ሰው አለመቻሉን እንዲያይ የመጣ ነው የሚለው ህጉ። የሰውን አለመቻል ለማሳየት እንደመጣ ነው የሚናገረውና እንጂ ክህነት፣ መስዋዕት፣ መሰዊያ የሰማይ ስርዓት ነው። ሰማይ ራሱ ራን የሚያደርገው በመስዋዕት ነው እና አሁን ግን በሰማይ ሁሉም ነገር በክርስቶስ ደም እንደተቀደሰ ነው የሚናገረው። የሚበልጥ መስዋዕት በሚበልጥ መስዋዕት ሊቀደሱ ይገባ ነበር ይላል። የሰማይ ስርዓት ራሱ በክርስቶስ መስዋዕት እንደተቀየረ እንደተተካ። ምክንያቱም አንድ አመጽ ተገኝቶበት ነበር ከሰው ልጅ በፊት ያመጸው ዲያብሎስ ነው። እሱም በሰማይ የነበረ አካል ነው የነበረው እና ያ ሁሉ እንደተዋጀ እንደታደሰ በክርስቶስ መስዋዕትነት ሁሉ ነገር እንደተቀየረ ነው የምናውቀው በአዲስ ኪዳን ላይና እንደዛ ነውና መስዋዕትና መሰዊያ የሰማይ ስርዓት ነው፣ የብሉይ ኪዳን ስርዓት አይደለም ብዙዎች እንደሚያስቡት ማለት ነው። እና ብዙ አውርተናል ባለፈው ላይ አልደግማቸውም፣ ግን አንዳንዶች ሐሳቦች አሉ። ዛሬ የምናየው ምንድነው ዕብራውያን 13:10 ላይ መሰዊያ አለን ይላል፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም ይላል። በእርግጥ ሌላ ዝርዝር አለው፣ ግን መሰዊያ አለን ይላል። ያ መሰዊያ ምንድነው? ከእግዚአብሔር ስርዓት ጋር የምንግባባበት አካሄድ ነው፣ ፕሪንሲፕል ነው፣ ግዴታ ነው። ማንም ሰው ይሄንን የሰማይን ስርዓት ኤክሰርሳይዝ ማድረግ አለበት። ባለፈው እንዳልነው ሙሴን በሰማይ እንዳየኸው ስርዓት በምድር ላይ እንድታደርገው ተጠንቀቅ፣ እያንዳንዱን ተከተል ስቴፑን ተብሎ ከልብሱ ጀምሮ ከክህነቱ ስርዓት ጀምሮ የተነገረው ያሳየው ነገር አለ። ተራራ ላይ በሄደ ቁጥር ያን ስርዓት አይቶ ነው የሚመጣ የነበረው ሙሴና ይሄ ነው። ከዛ ከሙሴ በፊት አንድ የመጀመሪያው ኮንሰፕት የምናየው የሚበልጥ መስዋዕት ያሸልማል። መሰዊያም መስዋዕትም የሚበልጥን ነገር ያደረገ ሰው እዚህ በምድር ላይ አሁን ለኛ ላለንበት ለአዲሱ ኪዳን የተሻለ መስዋዕት ያቀረበ ሰው የተሻለ ቫልዩ እንዳለው መጽሐፍ ቅዱስ ይናገራል። ይሄንን የምናየው ዕብራውያን 11 ላይ ነው። አሁን እኛ ሁላችን በክርስቶስ የእግዚአብሔር ልጆች ነን። ምሳሌ እንደው ወደ ኋላ ብንሄድ ያዕቆብ 12 ልጆች አሉት። ከ12ቱ ልጆች ግን ፌቨር የሚያደርገው ዮሴፍን ነው። በእርግጥም ብኩርና ለዮሴፍ ተሰጥቷል። ደብል ፖርሽን ለዮሴፍ ተሰጥቷል። ግን ንግስና ግን ለይሁዳ ነው የተሰጠው።
ለምንድነው ስትሉ የይሁዳን ታሪክ ማየት ነው። የሆነ አንድ at some point እኔ ልሰዋ፣ እኔ ልሁን፣ እኔ ልያዝ ብሎ ራሱን ለወንድሞቹ አሳልፎ የሰጠ ነው እና ዲፌንድ ለማድረግ ራሱን ያቀርብ ነበር እና ንግስና ከይሁዳ አይጠፋም የሚል ትንቢት ስለነበረው ኪንግ ጂሰስ የመጣው ከይሁዳ ነው እና አሁንም እንደዚሁ ነው። ከእግዚአብሔር ልጆች መካከል የሚበልጥን መስዋዕት የሚያቀርብ ሰው ሽልማት እንዳለው ሲያሳየን ምን ይላል? ዕብራውያን 11:4 ምክንያቱም ቫልዩ ባይኖረው ኖሮ ዕብራውያን ላይ አይጻፍም የአቤል ታሪክ ነበር። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ሁለቱም አክሰስ ነበራቸው ለእግዚአብሔር መስዋዕት መሰዋት። ሁለቱም ልጆች ናቸው። አቤል ግን የሚበልጥን ነገር አቀረበ ይላል። በእምነት አቀረበ ይላል። በእርግጥ ያቀረበው በእምነት መሆኑን የምታዩበት ምክንያት ምንድነው? የአቤል መስዋዕት ከደም ጋር የተያያዘ ነው። መስዋዕት በደም ነው የሚጸናው። ለዚህ ነው የክርስቶስ ደም ከፍተኛውን ቫልዩ የሚሰጠው። ትልቁ ሜጀር ኢሹ ራእይ መጽሐፍ ላይ ሄዳችሁ ስታዩ የክርስቶስ ደም ትልቁን ስፍራ እንደያዘ ታያላችሁ። የታረደው በግ በደም የተረጨ ልብስ በደም የሚል አለ። ለምን? ሰማይ ላይ ስፒሪት ሪልም ላይ ፓወርፉል መሳሪያው ደም ነው። መስዋዕቱ የሚንቀሳቀሰው በደም ነው እና አቤል የሚያደርገው ይሄንን ነው። ስለዚህ ምን ተደረገለት ይላል? በዚህም እግዚአብሔር ስለ ስጦታው ሲመሰክር ይላል። መሰከረለት። ጥሩ መስዋዕት ነው ያቀረበልኝ ብሎ እግዚአብሔር መሰከረለት ይላል። እርሱ ጻድቅ እንደሆነ ተመሰከረለት ይላል። ሞቶም ሳለ በመስዋዕቱ እስካሁን ይናገራል ይላል። በጣም የሚገርም ነው። ብዙ ሰባኪዎች የአቤልን ደም የራሱን ደም መሬት ላይ ስለሚጮህ የክስን ደም እንደሚናገር ይናገራሉ። ግን እሱ ብቻ አይደለም የሚናገረው። የሚገርመው ነገር ያ የሱ ደም አሁን በክርስቶስ ደም ተተክቷል። ይሄ መስዋዕት ግን እስካሁን ድረስ ይነገርለታል ይላል። የሚገርም ነው። እና መስዋዕት እና መሰዊያ የሰማይ የሄቨንሊ ሪል ስትራክቸር ነው። የማይቀር ነገር ነው። ይሄንን ማወቅ የምንችለው ራእይ መጽሐፍን በደንብ ስናነብ ነው። በእርግጥ አማርኛው ትርጉም ግልጽ ስለማያደርግ መሰዊያና መስዋዕት ያለበትን አካሄድ አይገልጽልንም። እንግሊዘኛውን ስናይ እንዴት አልታር እያለ ያስቀምጠዋል። ምን እንደነበር ይናገራል። እና የሚበልጥ መስዋዕት የሚያቀርብ ሰው ይሸለማል። ሽልማት አለው፣ ምስክርነት አለው ለማለት ነው። የመጀመሪያው ነጥብ ነው። ሁለተኛው ነጥብ ምንድነው? ሚሽናችን ምንድነው? የኛ ሚሽን ደግሞ ምንድነው? ምድር ላይ ከመስዋዕትና መሰዊያ ጋር በተያያዘ ሚሽናችን ምንድነው ስንል ሮሜ 15:15-16 ላይ እንደዚህ ይላል። ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ይላል ጳውሎስ። ምን እንዲሆኑ? በመንፈስ ቅዱስ ተቀድሰው አሕዛቦች። ይሄ መንገድ ላይ የምናያቸው በክርስቶስ ያልሆኑ ሰዎች ሮሜ 15:15 በክርስቶስ ያልሆኑ ሰዎች በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት እንዲሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ይላል። እኛ እንደ ካህን የምናገለግለው እነሱን መስዋዕት ለማድረግ ነው ለክርስቶስ። እና ሚሽናችን ይሄ ነው። የኛም ልክ እንደ ጳውሎስ ሚሽናችን ይሄ ነው። አሕዛብ የተወደደ መስዋዕት እንዲሆኑ በመንፈስ ቅዱስ የተቀደሰ የተወደደ መስዋዕት እንዲሆኑ ሰዎችን ነው ለእግዚአብሔር መስዋዕት የምናቀርብለት። ይሄ ሚሽናችን ነው። ባይዘው ትልቁ ሚሽናችን ነው። የጳውሎስም የሐዋርያትም ሚሽን ነው። ሁለተኛው ነጥብ ይሄ ነው። የመስዋዕት ዝርዝሮች ውስጥ ምን አለ? ቶሎ የምናገረው ጊዜን ለመጠቀም ነው። የመስዋዕት ዝርዝሮች ውስጥ ምን አለ? ከራእይ መጽሐፍ ብነሳ ይሻለኛል ሌዋውያን መጽሐፍ ላይ ከሚሄድ። ራእይ የሰማይ ስርዓት ስለሆነ የሚበልጥ ስርዓት ስለሆነ የመስዋዕት ዝርዝር ውስጥ ደም አለ። ሌዋውያንም ላይ የሚናገረው የሥጋ ሕይወት በደም ውስጥ ነው። ደሙን ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ እንዲሆን ሰጥቼዋለሁ ይላል ሌዋውያን 17:10 ላይ። ለዚህ ነው ደም የሚያስፈልገው። ማስተሰሪያ ደም ወሳኝ ስለሆነ ነው። ደም አለ፣ መሰዊያ ላይ ደም አለ። ለዚህ ነው እኛም ስንጸልይ ደሙን የምናውጀው። ለዚህ ነው
እዛ መሰዊያ ላይ የምንሰዋው ነገር አለ፣ የምናውጀው ነገር አለ፣ የተሰዋ የሚናገር ደም አለ። ያም የክርስቶስ ደም ነው። ሁለተኛው ነገር እሳት ነው። አሁንም ሌዋውያን 6:13 ላይ ዘወትር በመሰዊያው ላይ እሳት ይነዳል አይጠፋምም ይላል። መሰዊያው ላይ እሳት አለ ሁሌ። ይሄ የመንፈስ ቅዱስን ኃይል ነው የሚያሳየው፣ ኃይሉን ነው የሚያሳየው። ሁል ጊዜ መሰዊያው ላይ ኃይል አለ። አሁን እኛ በመንፈስ ወደዚህኛው ስርዓት ውስጥ እየገባን ልክ በነፍስም ተረድተን ስንገባ ሴንስ የምናደርጋቸውን ነገሮች ነው ዝርዝር እያወራሁ ያለሁት። ከዛ እዛ ምን አለ? ኦፍ ኮርስ መሰዊያው አለ። ባለፈው አውርተናል። መሰዊያው ራሱ ይናገራል ብለናል። ከዛ ዘይቱ አለ። ዘይቱ የመንፈስ ቅዱስ ቅባት ነው። ሹመትን ያሳያል። ነገሮች ደግሞ ቀላል ሆነው እንዲሄዱ ዘይት ቁስልን ያለዝባል ነው የሚለው። ዘይት ነገሮች እንዲሳለጡ እንዲቀላጠፉ የሚያደርግ ነው። ዘይት ድርቀትን የሚያጠፋ ነው። ልምላሜን የሚያመጣ ነው። የመንፈስ ቅዱስን ሹመትን የሚያሳይም ነው እና ዘይት አለ። ሌላው ምንድን ያለው መሰዊያ አካባቢ ላይ ዕጣን አለ። ዕጣን ዳይሬክትሊ ከጸሎት ጋር ነው የሚያሳየው። ምክንያቱም ባለፈው እንዳነበብነው ዕጣኑ ውስጥ የቅዱሳን ጸሎት የሞላበት ዕጣን ብሎ ይናገራል። ዕጣን በእግዚአብሔር ፊት ጸሎታችን እንደውም ዳዊት መዝሙረ ዳዊት ላይ ጸሎቴ እንደ ዕጣን በፊት ታርግ ይላል እና አለ እዛ ውስጥ መሰዊያ ውስጥ ያሉ ነገሮች ናቸው የማወራው። ሌላው ምንድነው? ኮቨናንት ነው፣ ውሎች ናቸው። እኛ ዲክሌር የምናደርጋቸው እግዚአብሔር በቃሉ ያስቀመጣቸው በክርስቶስ ያገኘናቸው ውሎች። ቃል ኪዳን ማለት ውል ማለት ነው። እንደውም አዲስ ኪዳን ላይ ዕብራውያን ቃል ላይ የተስፋ ቃል የተስፋ ቃል የተስፋ ቃል ይላል። እንግሊዘኛው ስንሄድ ግን ተስፋ ቃል አይደለም የሚለው፣ ፕሮሚስ 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 ነው የሚለው። ፕሮሚስ ማለት የተስፋ ቃል ማለት አይደለም። ፕሮሚስ ማለት ቃል ኪዳን ማለት ነው፣ ውል ማለት ነው። እንዲህ ቢሆን እንዲህ ይደረጋል። የተስፋ ቃል ግን ተስፋ ሊሆንም ላይሆንም የሚችል ነገር ነው፣ የተንጠለጠለ ነገር ነው እና ከዛሬ ጀምሮ እንደውም እግዚአብሔር የተስፋ ቃል ሰጥቶኛል ሳይሆን እግዚአብሔር ቃል ኪዳን ገብቶልኛል። የገባልን ኪዳን ይሄን ብታረጉ ይሄ ይሆናል፣ ይሄን ብትሉ ይሄ ይሆናል፣ እንደዚህ ብታስቡ እንደዚህ ይደረጋል። ቃል ኪዳን ነው፣ ፕሮሚስ ነው። እንደውም በቢዝነስ ላይ ታውቃላችሁ ፕሮሚሰሪ ኖት ይባላል። ፕሮሚሰሪ ኖት ማለት ከ90 ቀን በኋላ ይሄን ያክል ሺህ ብር፣ ይሄን ያክል $100,000 እከፍላለሁ የሚል ፕሮሚሰሪ ኖት የያዘ ሰው ያንን ኖት መሸጥ ይችላል ለሶስተኛ ወገን፣ ለሌላ ሰው ቶሎ ካሹን ከፈለገው ኖቱ እጁ ላይ ስላለ። ስለዚህ ቃል ኪዳን ማለት የተፈረመበት ቼክ እንደማለት ነው። ካሽ የሚደረገው በቅርብ ጊዜዎች ውስጥ እንደማለት ነው እና መሰዊያው ላይ እነዚህ ነገሮች አሉ። ልብስ አለ፣ እጥበት አለ። እጥበት በቃሉ የሚደረግ ንጽህናን ነው የሚያሳየው። ቃሉን በምናውጅበት ጊዜ የሚሆነውን ነው የሚያሳየው። እነዚህ ሁሉ መሰዊያዎች ናቸው፣ መሰዊያው ላይ ያሉ ኤሌመንቶች ናቸው። እንደው ከጎን ለማውራት ያክል በአሕዛብ ዘንድ የወደቁት መላእክቶች፣ ምድር ላይ የወደቁት መላእክቶችና ዲመኖች ስጋቸው የተወሰደባቸው የሞተ የሚዞሩ መናፍስቶች ከሰው ጋር ኢንተራክት የሚያደርጉት በመስዋዕት ነው። ይህን ሳታውቁ መቼም አትቀሩ። ማንም ሰው ያውቀዋል ይህንን። አንድን ስፒሪት ሰመን ለማድረግ አንድ ጠንቋይ የሚጠቀምባቸው ነገሮች አሉ። እንደዛ እንደሚጠራው መንፈስ አለቃ ነው፣ ጀሌ ነው፣ ተራ መንፈስ ነው፣ ኃይለኛ መንፈስ ነው ተብሎ ይጠራሉ። ለዚህ ነው ጳውሎስ መቼም መጋደላችን ዝም ብሎ ከደምና ከስጋ ጋር ዝም ብለን አየር አይደለም የምንጎስመው አለ። አለቅነት፣ ስልጣናት፣ ጌትነት፣ ኃይላት የሚባሉ ሪጂናል ጋቨርንመንቶች አሉ። ላቲን አሜሪካ ውስጥ የሚመለክ ስም እየተጠራ ሰውን የሚያጎሳቁል የሚገድል መንፈስ አለ። ወንጌል እንዳይስፋፋ ክርስቲያኖችን ስደት የሚያደርግ አሁን ናይጄሪያ ውስጥ አለ። ቦኮ ሃራም የሚባለው አለ ለምሳሌ። አሁን እሱ እንደ ሰዎች ናቸው፣ ግን መንፈስ ነው። ክርስቲያኖችን ብቻ ነጥሎ የሚያሳድድ እነዚህ ስፒሪቶች ፋንክሽናል የሚሆኑት የሚጠሯቸው ሰዎች አሉ። ነፍሰ ገዳይ መናፍስቶች ናቸው። እነዚህ ሲጠሩ ዝም ብለው አይደለም የሚጠሩት፣ የሚመጡት ደም ይጠጣሉ፣ የሰው ደም ይፈልጋሉ።
ሪቹዋል አለ፣ የሆነ ዳንስ አለ፣ የሆነ ነገር ያደርጋሉ፣ ሳክሪፋይስ የሚያደርጉት ነገር አለ። ከደም ጋር የተያያዘ ነው። ምን ማለት ነው? በደም ውስጥ በሚደረግ ሳክሪፊሻል በሆነ አክቲቪቲ ሰመን የሚደረግ ዲመን አለ። መንፈስ ዓለም ከደም ጋር የተቆራኘ ነገር ነው። ባይዘው እኛ ክርስቲያኖች ብቻ ነው ጥቂት ሰዎች ስለ መንፈስ ዓለም የገባን ማለት ነው እንጂ ማስ ፐብሊኩ ክርስቲያኑ ዝም ብሎ ነው የሚኖረው። ሲፈጠር ወይ እግዚአብሔር በቃ አልፈቀደውም ይላል፣ ወይ እግዚአብሔር ወሰዳት ይላል፣ ወይ እግዚአብሔር አመጣባት ብሎ ዝም ይላል። ግን ይሄንን የሚያደርጉ ኤጀንቶች አሉ። ሰዎች ጠርተዋቸው ነው፣ መስዋዕት አድርገው ጠርተዋቸው ነው። እነዛን ሰዎች አጥፉልን ተብለው ነው። ለዚህ ነው ቤተክርስቲያኖችን ናይጄሪያ ውስጥ አሁን እየተቃጠለ ያለው፣ ሰዎችን የሚገሉት ያሉት። ክርስቲያኖቹ ግን እዛ ጋር ያሉት ግን ቢነቁ ግን ኦፍ ኮርስ ቤተክርስቲያን ክርስቶስ እስኪመጣ ድረስ ስደት ይኖርባታል፣ መከራ አለባት። ግን መቋቋም፣ ማፍረስ፣ መንቀል ግን ይቻላል ነው። ዝም ብላችሁ ተቀጥቀጡ እስከ መጣ ድረስ ሙቱ አይደለም ያለው ክራይስት። ንቁ ነው የሚለው። ንቁ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ ይላል። ስለዚህ እኛ ማፍረስ፣ መምታት፣ መንቀል እንችላለን ነው። የምንችለው ግን በዚሁ ሲስተም ነው። በዚሁ በመሰዊያና በመስዋዕት ስርዓት ውስጥ ገብተን ነው ፍርድ የምንሰጠው፣ የፍርድ ሂደቱን የምናካሂደው እና እነዚህ ነገሮች አሉና መስዋዕት እነዚህ ነገሮች ያካትታል። ራእይ መጽሐፍ ላይ ራእይ 5 ላይ እንዴት ሽማግሌዎቹ ሽማግሌው የያዘውን ዕቃ እስቲ እንየው። እንደዚህ ይላል። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ፣ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። መጽሐፉንም በወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። የወርቅ መሠዊያ ነው የያዙት። በገና ይዘዋል። አምልኮን ነው የሚያሳየው በገና። የቅዱሳን ጸሎት ይላል ደግሞ የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ይሄ ሁሌ የሚይዙት ነገር ነው ሽማግሌዎቹ። ቅድም መዝሙረ ዳዊት 141 ላይ ያልኩት ጸሎቴ በፊትህ እንደ ዕጣን ትቆጠርልኝ፣ እጄን ማንሳቴም እንደ ሰርክ መስዋዕት ትሁንልኝ ይላል። አሁን እነዚህ ሽማግሌዎች ይሄንን ዕቃ ይዘዋል። ይሄ የሰማይ ስርዓት ነው ብያቸዋለሁ። በገና አምልኮና ምስጋና ነው የሚያሳየው። ዕጣን ደግሞ የቅዱሳንን ጸሎት ነው። ስለዚህ ጸሎትና አምልኮ አንድ ላይ የሚሄድ ነገር ነው ማለት ነው። ከመስዋዕት ጋር አንደኛው ኤሌመንት ናቸው። እነዚህ ሁለቱ ኤሌመንቶች የማይለዩ ነገሮች ናቸው እና እነዚህን ነገሮች ይይዛል ለማለት ነው መስዋዕት ማለት ነው። ሌላው ምንድን ነው እንግዲህ ሰርክሉን እያጠበብ ነው የምንመጣው። መስዋዕትና መሰዊያ ስፔሲፊክ ቦታ ይወስዳል፣ ይፈልጋል። ምድር ላይ በባዲ ምድር ላይ ነው ያለነው። በመንፈስ ብዙም ዓለም ላይ ብንዞር እንሄዳለን፣ ግን ዴስቲኔሽን ግን አለን። ስለዚህ መስዋዕትና መሰዊያ ስፔሲፊክ ቦታ ይፈልጋል። ለምንድን ነው ስፔሲፊክ ቦታ የሚፈልገው? ታስታውሱ ከሆነ ዘፍጥረት 28 ላይ እግዚአብሔር ምን ይለዋል ይስሐቅን? እቺን አሁን የቆምክባት ምድር ለአባት ለአብርሃም ለይስሐቅ አምላክ እግዚአብሔር እኔ ነኝ ይለውና እቺን የተኛህባትን ምድር ይለዋል ለያዕቆብ፣ ለአንተም ለዘርህም እሰጣለሁ ይለዋል። ከዛ ያዕቆብ ተነስቶ እንዴ ይህ ስፍራ በጣም የተቀደሰ ነው እኔ አላወቅኩም አለ። ፈራ ይልና ይሄ ስፍራ የእግዚአብሔር ቤት ነው፣ የሰማይ ደጅ ነው አለ ይላል። ባለፈው እንዳወራ ነው እስካሁን ድረስ የአውሬው ስርዓት ምድር ላይ እየተንቀሳቀሰ ያለው ራእይ መጽሐፍ እስኪፈጸም ራእይ 18 19 ያሉት እንዲፈጸሙ ጥረት እየተደረገ ያለው ኢየሩሳሌም የንጉሱ ከተማ ናት ነው የሚለው። መሆኑ አይቀርም ባይዘው ወይ በእኛ ዘመንም ሊሆን ይችላል። ኦፍ ኮርስ ነገሩ የሚጠናቀቀው እኛ ካረግን በኋላ ነው። ግን ስፔሲፊክሊ ያ ቦታ እግዚአብሔር የመረጠው ቦታ ነው።
ለቦታ እግዚአብሔር ምን ያክል ቫልዩ እንደሚሰጥ ለማሳየት ነው እንጂ አሁን እኛ በቤታችን ለእግዚአብሔር መሰዊያ ቦታ ብለን የምናዘጋጀውን ቦታ እግዚአብሔር ቫልዩ ይሰጠዋል። በሚገርም ሁኔታ ይሰጠዋል። በሰማይ ሬጂስተርድ ይደረጋል። ሎኬሽን ጂኦግራፊ ሎኬሽን በዲጂት በዲግሪ እንደሚቀመጠው ኢስት ይሄን ያክል ዲግሪ፣ ዌስት በዚህ ያክል፣ በሰሜን ብለን ጉግል ላይ ብንሰጠው ያን ስፔሲፊክ ቦታ ልክ እንደሚያውቀው ጉግል ሰማይ ይመዘግበዋል ያን ቦታ። ኦፍ ኮርስ በስራ ምክንያት ከቦታ ቦታ ልንሄድ እንችላለን። ስንሄድ ደግሞ እንቀይራለን፣ ችግር የለም። ለምንድን ነው? እስቲ የአብርሃምን ፓተርን እዩ። አብርሃም በሚሄድበት ስፍራ ሁሉ ለእግዚአብሔር መሰዊያ ሰራ፣ መሰዊያ ሰራ፣ መሰዊያ ሰራ ይላል። ምክንያቱም የሰማይን ኮማንድ ሴንተር ምድር ላይ ለመትከል የሚደረግ ጥረት ነው። ስለዚህ ስፔሲፊክ ቦታ ሊኖረን ይገባል። ሌላው ምንድነው? ስፔሲፊክ ቦታ ብለናል። ስፔሲፊክ ታይምም አለ። እሱን ታች ወርጄ አየዋለሁ። እንደውም እዚሁ አያይዤ ብናገረው ጥሩ ነው ብዬ አስባለሁ። ስፔሲፊክ ታይሚንጉን ባለፈው የሰጠኋችሁ ጥቅስ አለ። አንደኛ ነገሥት 18:36 ኤልያስ ሰዓቱን ጠብቆ መስዋዕቱን እንዳቀረበ። አሁን ብዙ ሰው አያስተውለውም። ልክ የባኦል ነቢያት እንዳቆሙ ወዲያው የጀመረ ይመስላቸዋል፣ ግን አይደለም። መስዋዕተ ሰርክ በሚቀርብበት ጊዜ ነው የሚለው። ልክ 12 ሰዓት እስኪሆን ድረስ ጠብቋል። የእነሱን ጨርሰው ደክመው ጨርሰዋል። ግን እሱ ወዲያው ሄዶ በሬውን አርዶ አይደለም ያቀረበው። ነው መስዋዕተ ሰርክ በሚቀርብበት ጊዜ ሰዓቱን ገፍቶ ልክ እዛች ሰዓት ላይ አድርሶታል። ለምን? እግዚአብሔር መስዋዕት የሚቀበለው የለመደው በዛ ሰዓት ስለነበረ። አሁንም ቢሆን እግዚአብሔርን የምናስለምደው ሰዓት ይኖራል። ኦፍ ኮርስ ሁልጊዜ በመንፈስ ነን፣ ሁልጊዜ እንጸልያለን፣ በመንገድም ስንሄድ እንጸልያለን። ግንስ ይሄ ብቻ በቂ አይደለም። ሎኬሽን ላይ ስፔሲፊክ ፕሌስ እንደመረጥ ነው ፕሬየር ታይማችን ላይ ደግሞ ስፔሲፊክ ታይሚንግ ያስፈልጋል። አንደኛው የመስዋዕት ፕሪንሲፕል ነው። ይሄ ምንን ያሳያል? የእኛን ዲሲፕሊን ያሳያል። ለእግዚአብሔር ምን ያክል ቫልዩ እንደሰጠ ነው ዲሲፕሊናችንን ያሳያል። አይ እሱ መንፈስ ነው ምንም ችግር የለውም ኤኒ ታይም ብጸልይ ምናምን ካልን ስንፍና ነው። ይሄ ካልቸገረን በስተቀር የሆነ ስኬጁል በስራ ምክንያት በህይወት ምክንያት ካልተቸገርን በስተቀር ግን ያን ሰውተን ያን ቀንሰን የምናረገውን ነገር ሰማይ ይመዘግበዋል። እያንዳንዱ ነገር ቫልዩ አለው። ባይዘዌ አሁን ብዙ ሰዎች ሁሉም ሰው የእግዚአብሔር ልጅ ነው፣ ሁሉም ሰው እኩል ነው ዋጋው ምናምን ብለው ያስባሉ። ሲሊ፣ በጣም ሲሊ። እዛ ስንሄድ እናወራለን እሱ። ለዚህ ነው ጳውሎስ እስቲ በምን እንደሰራህ ይታያል ይላል። በአገዳ የሰራ በገለባ የሰራለ ይላል፣ በብር የሰራለ ይላል፣ በወርቅ የሰራለ ይላል። ከዛስ ስራው በሰዓት ውስጥ ገብቶ ይፈተናል ይላል። ስለዚህ ሽልማት ጊዜ አለ ማለት ነው። በእግዚአብሔር ፊት ሽልማት ጊዜ አለ። ኢቭን በምድር ላይ እዚህ በምንኖርበት ላይ ብሬክ ስሩ ውስጥ በቀላሉ የሚገቡ ሰዎች አሉ፣ ያልገቡ ሰዎች አሉ። በሚታየው ማለት ነው። በሚኒስትሪያቸው፣ በአገልግሎታቸው፣ በህይወታቸው፣ በልጆቻቸው፣ በቤተሰቦቻቸው ብሬክ ስሩ ውስጥ ትልልቅ ብሬክ ስሩ ውስጥ የሚገቡ ሰዎች አሉ። ለምን? የሚከፍሉት የሚያቀርቡት መስዋዕትና መሰዊያ ላይ። አሁን ይሄ በክርስቶስ ስለመዳን በጽድቅ ስለመዳን ጋር አይገናኝም። ሰው በክርስቶስ አንዴ ድኗል፣ አለቀ። ከዛ በኋላ ያለው ግን በኦቢዲየንስ በትህትና እግዚአብሔር የሚፈልገውን እያቀረብንለት ነው የምንቀጥለው። እግዚአብሔር በትክክል ከኛ የሚፈልገው አለ። እስቲ እንደው ለምሳሌ ያክል ሰዓቱን ልንገራችሁ። ሐዋርያት ሥራ ምዕራፍ 10 ቁጥር 2 ላይ ስለ ቆርኔሌዎስ ታስታውሱ ከሆነ እርሱ ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክ የሚፈራ፣ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁልጊዜ የሚጸልይ ነበረ። ከዛ መልአኩ መጣ። ምን አለው? ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው ሲለው፣ መልአኩም ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ ይላል። ልክ ሰዓቱን ጠብቆ ነው።
ቦታውንም ሰዓቱንም ጠብቆ ነው እና ማተር ያደርጋል ለማለት ነው። እንዳልኳችሁ ነው። ኤክሰፕሽንስ አለ። ሰዎች ካልቻሉ በእግዚአብሔር መንፈስ ይመቻችላቸዋል፣ እግዚአብሔር ያደርግላቸዋል፣ ይስተካከላል። ይሄ ነው። እነዚህ ነገሮች መሰዊያና መስዋዕት ፕሪንሲፕል ሲሰሩ ኢንክሉድ መደረግ ያለባቸው ነገሮች ናቸው። ሌላው ምንድነው? በደንብ ዲፕ ለመግባት ያክል ኮንስቲቲዩሽናችን ምንድነው? ሁላችንም አንድ ነን። ሰማይ ካለ እኛ እንላለን። የሰማዩን ነው የምንከተለው። እንደዚህ ይላል ሰማዩ። ራእይ ምዕራፍ 5 ከቁጥር 9 ጀምሮ ነው። አነባዋለሁ ቶሎ። ቅድም የጀመርኩት ሐሳብ ነው። ይሄ የምንለውና ስንጀምር መስዋዕታችንን በዚህ ቃል ነው የምንጀምረው። ምን አሉት ይላል? መጽሐፉን ትወስድ ዘንድ ማህተቡን ትፈታ ዘንድ ይገባሃል። ታርዳሃልና በደምህ ለእግዚአብሔር ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ። ስለዚህ ሁሉም አማኝ ካህን ነው ማለት ነው። ንጉስና ካህን ነው። ክህነት ግዴታው ነው ማለት ነው። ንግስና አዞ እንደሚጠቀም ሁሉ እያዘዘ እንደሚያወርድ ሁሉ ለእግዚአብሔር ደግሞ የሚያቀርበው ነገር አለ። ሰውን ለእግዚአብሔር መስዋዕት አድርጎ ማቅረብ አለበት። በመንፈስ ቅዱስ የተቀደሰ የዳነ በክርስቶስ ሰዎችን እየጠለፈ ማምጣት አለበት ለእግዚአብሔር። ካህን ስለሆነ ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ኪዳን ይዘምራሉ ይላል። አየሁም በዙፋኑም በእንስሶቹም በሽማግሌዎቹ ዙሪያ የብዙ የመላእክት ድምፅ ሰማሁ። ቁጥራቸው አላፋት ጊዜ አላፋት፣ ሺህ ጊዜ ሺህ ነበረ። በታላቅ ድምፅ የታረደው በግ፣ እንዲህ እያለን ነው የምንገባው። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል እያለን ነው የምንገባው። በሰማይም በምድርም ከምድርም በታች በባህርም ያለ ፍጥረት ሁሉ በእነርሱ ያሉ ሁሉ በረከትና ክብር ምስጋና ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። 24ቱም ሽማግሌዎች አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ይሄ ምዕራፍ እንደ ኮንስቲቲዩሽን እንደ መመሪያችን የሰማይ ስርዓት ምን እንደሚመስል አምልኮ ምን እንደሚመስል ስለሚያሳየን የምናውጀው በዚህ ነው። እንዲህ ብለን ነው የምንገባው ስንገባ ማለት ነው። አብረን ሰራተኞች ስለሆነን ዕብራውያን ላይ ደግሞ እንደሚለው አሁን ወደ ቅዱሳን ማህበር ውስጥ ገብታችኋል። የሁሉ ዳኛ መጀመሪያ የሁሉ ጠበቃ ወደ ሆነው ከዛ ደግሞ የሁሉ ዳኛ ወደ እግዚአብሔር ወደ ጻድቃን መንፈሶች ቀርባችኋል ይላል። ሰማይ ስርዓት ውስጥ ገብተናል አሁን እኛ። ስለዚህ አክት የምናደርገው እንደ ሰማይ ነው። የምንኖረው ምድር ላይ ነው፣ ግን አክት የምናደርገው እንደ ሰማይ ነው። የሚጠበቅብን እንደዛ ነው። ባይዘው መላእክቶችም ከኛ ኤክስፔክት የሚያደርጉት ቪክትሪ ነው። ሁልጊዜም ይችለዋል፣ ያደርገዋል፣ ያፈርሰዋል ነው ብለው የሚያስቡት። ለምን? በክርስቶስ ውስጥ ኢኔብልመንት ውስጥ ነው ያለነው። በክርስቶስ ስልጣን ውስጥ ነው ያለነው። በክርስቶስ ኃይል ውስጥ ነው ያለነው። በክርስቶስ ጉልበት ውስጥ ፈጽሞ በጨረሰው ኃይል ውስጥ ነው ያለነው። ስለዚህ ሰማይ ስለኛ ድክመት በፍጹም አያወራም፣ አይጠብቅም። ይደክማሉ፣ አይችሉትም፣ አውሬውን እንዳይጎዳቸው ምናምን አይልም። በፍጹም ይጎዱታል፣ ያፈርሱታል። ሰዎችን ዋጅተው ያመጡልኛል። ከነገድ ከቋንቋ እሱ እንደዋጀው እነሱም ያመጣሉ ነው ተብሎ ኤክስፔክት የሚደረግብን። ይሄ የሰማይ ስርዓት ነው። እሺ፣ ይሄ የስርዓት መግለጫችን ነው ብለናል። ባለችን ጥቂት ደቂቃ አንድ ሁለት ነገሮች ላውራ። ስፓኑ ምን ያክል ነው? ይሄን መሰዊያና መስዋዕት ስናደርግ ለምን ያክል ጊዜ ልንቆይ እንችላለን? ውስጥ ቅድም ያለውን እያቀረብን በበገና የሚቀርብ አለ፣ አምልኮና ምስጋና ነው። ዕጣን አለ፣ ጸሎትና ምልጃ ነው። ከዛ ደግሞ የምናውጀው አለ፣ የክርስቶስ ደም አለ። ከዛ ደግሞ የእግዚአብሔር የቃል ኪዳን ቃሎች አሉ፣ እነዛን የምንናገራቸው አሉ። እነዚህ ነገሮች የምናደርገው እስከ ምን ያክል ጊዜ ነው? በቦታ የተወሰነ በጊዜ የተገደበ መሆን አለበት። ጊዜው በዛ ሰዓት ልክ መልአኩ
ቆርኔሌዎስ ጋር የመጣው 9 ሰዓት ላይ ነው የመጣው። ለምን? ቆርኔሌዎስ በዛ ሰዓት ፍንክች እንደማይል ስለሚያቅ በዛ ሰዓት ነው መልስ ይዞ የመጣው። መስዋዕት ደግሞ የሚደረገው at a specific place specific time ነው። ለምን? መላእክቶች ሬጂስተር አድርገው ይዛሉ፣ የሰውንም ስም ይዛሉ። በስም ነው ሰው የሚጠሩት። ተልከው ሲመጡ ስማችን ተሰጥቷቸው ነው የሚመጡት። ኦፍ ኮርስ እዚህ የሚቆዩ መላእክቶች አሉ፣ የሚመላለሱ ደግሞ መላእክቶች አሉ። የኛን ጉዳይ ይዘው የሚወጡ የሚወርዱ፣ የኛን መስዋዕት ይዘው ይወጣሉ፣ መልስ ደግሞ ይዘው የሚመጡ አሉ። ምክንያቱም የምንጸልየው ጸሎት ሁሉ እዚህ ምድር ላይ እዚህ ለኛ ጉዳይ ብቻ ስላልሆነ አገር አቋርጠን ሁሉ ስለምንጸልይ እነዛን መልሶች ይዘው ይሄዳሉ። ስለዚህ እኛ ስፔሲፊክ ሎኬሽን ሊኖረን ያስፈልጋል። ታይሚንጋችን የተከበረ መሆን አለበት። እንደውም ሊሊ መሰለችኝ ዘማሪ አካባቢውን ሽቶ ቀባዋለሁ፣ ለምን? ንጉሱ ፊት ልቀርብ ስለሆነ ታጥቤ ንጹህ ሆኜ ነው የምቀርበው ትላለች። ትክክል ነው፣ ትክክል። እኔ እቀበለዋለሁ። አይ በስጋ አይደለም በመንፈስ ነው ይላሉ። ኖ ስጋችንም አብሮ ያመልከዋል ጌታን። ስጋችን እኮ የተቀደሰ እኮ ነው። በቃ ተቀድሷል እኮ። ይኸው በክርስቶስ የሆነ ከጌታ ጋር አንድ ስጋ ነው የሚለው። ከእግዚአብሔር መንፈስ ጋር አንድ መንፈስም ሆነናል። በስጋም ደግሞ ክርስቶስ ስጋችንን ስለገዛው ተቀድሷል። ስለዚህ ለእግዚአብሔር ይገባዋል ብለን የምናደርገው በስጋ ሁሉ እግዚአብሔርን ያከብራል። ስለዚህ እንግዲህ ጳውሎስ ሲናገር ወደ አረብ ሀገር ሄጄ ይላል። አሁን ሳውዲ የምንለው ሀገር ነው ሄደው አረብ ሀገር። ለምን? ሁለቱ ተራራ የእግዚአብሔር ሆሬብ የሚባለው ተራራ እዛ ነው፣ ሳይናይ በረሃ ላይ ነው ያለውና ወደ ሳውዲ ቦርደር ላይ ያለ ይመስለኛልና አሁንም ሲናገሩ እንደዛ ነው የሚሉት። እዛ ሄጄ 3 ዓመት ገብቻለሁ አለ ጳውሎስ። እና ከዛ በኋላ ነው ይሄን ሁሉ ብሬክ ስሩ ያመጣው ሬቨሌሽን ያው የምናወራውን በሙሉ። እኛ ግን ለዴይ ቱ ዴይ ኤቭሪ ዴይ ከሰማይ ጋር የምንገናኝበት፣ ድምጽ የምንሰማበት፣ ትእዛዝ የምናወጣበት ስፍራና ጊዜ ግን ያስፈልገናል። መሰዊያና መስዋዕት is a must of course። በሚቀጥሉት ጊዜያቶች ምንድነው የምንሰዋው፣ ምንድናቸው የመስዋዕቶቹ ዝርዝሮች ምንድናቸው የሚለውን በደንብ ዲቴል እናያለን። አሁን ግን ጀነራላይዝድ የሆነ ነገር ነው የተናገርኩትና ዳንኤልንም ስታዩት አሁን ሙስሊሞች ወይም መሐመድ ኮፒ ያደረገው የዳንኤልን ኮንሰፕት ነው። ዳንኤል ምን ይላል? ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቱን በኢየሩሳሌም አንጻር ተከፍቶ ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ ይላል። በትክክል ኮፒ አድርጎት ነው መሐመድ ይህንን የወሰደው። ምክንያቱም ወደ ኢየሩሳሌም ነበር መጀመሪያ መሐመድ ሲሰግድ የነበረው። ከጊዜ በኋላ መዲና ላይ ያሉ አይሁዶች ሲቃወሙት በእነሱ ላይ ካለው ጥላቻ የተነሳ እንደውም ትቼዋለሁ ወደ መካ አድርጌዋለሁ ብሎ መካን ሲያሸንፍ እዛው ጎን ላይ ነው ያለችው መዲናና መካ፣ ወደ መካ አቅጣጫውን ቀየረው እንጂ ቁርአን ላይ አለ ወደ ኢየሩሳሌም ነበር እየዞረ የሚሰግድ የነበረው። ለምን? ከዚህ ከዳንኤል አይቶ። ለምን? አይሁዶች የተበተኑት አይሁዶች አቅጣጫቸውን አይስቱም። በተሰደዱ ጊዜ ወደ ኢየሩሳሌም አቅጣጫ አድርገው ነበር ይሰግዱ የነበረው። ስለዚህ ምን ያክል ዲቮሽን፣ ምን ያክል ስፔሲፊክ ታይም እና ቦታ፣ ጊዜና ቦታ ማተር እንደሚያደርግ ተመልከቱ። መንፈስ ዓለም ላይ ትርጉም አለው ማለት ነው። የእግዚአብሔር ፕሬዘንስ እኛ ላይ ብቻ አይደለም የሚያርፈው፣ የምንጸልይበት ቦታ ሁሉ ላይ ያርፋል። ሶፋው ላይ፣ ልብሳችን ሁሉ ላይ ያርፋል፣ ጨርቃችን ላይ ያርፋል። ለዚህ ነው የነ ጳውሎስ ጨርቃቸው ይላክ ነበር ይባላል። የኛም እንደዛ ነው ይሆናል አሁንም ቢሆን። እና መሰዊያና መስዋዕት የሰማይ ስርዓት ነው፣ የብሉይ ኪዳን ስርዓት አይደለም። ብሉይ ኪዳን ስርዓት ከሰማይ ኮፒ ተደርጎ የተሰጠው ነው ለሙሴ። ፐርፌክት ስላልሆነ ስላላስደስተው እግዚአብሔርን ትክክለኛው ፐርፌክት የሆነው መስዋዕት እና ሰዊው ክርስቶስ መጥቶ ነው ፐርፌክት ያደረገው፣ ኮምፕሊት ያደረገው፣
ፊኒሽ ያደረገው። ፕሬዝ ጋድ። ይሄን ያክል ለዛሬ ይበቃል። እንግዲህ